Ansara dakika 17:39 አክብሮታዊ ሰላምታችን በያላችሁበት ይድረስ። ውድና የተከበራችሁ እዚህ ቻናል ቤተሰቦች እንደምን ቆይታችኋል? የሰዓቱን ሰበር ዜናዎች ይዘን ቀርበናል። እስከ ፍጻሜው አብረን እንቆይ። የመንግስት ኮሚኒኬሽን አገልግሎት መግለጫ እንደዚህ ሲል ተሰምቷል። ወራሪው የህወሓት ሽብር ቡድን ያለውን ኃይል ሁሉ አሰባስቦ ወደ ወሎ ግንባር የመጣበት ዋነኛ ዓላማ በግልጽ ይታወቃል። ይህ መንጋ ዋና ዓላማው ከተማውን ለመዝረፍ ብሎም ከመከላከያ ኃይሎችን ከባድ መሳሪያን ለማግኘት ነበር። መስዋዕትነትን ለመክፈል ዝግጁ ሆኖ ጠንካራ ተጋድሎን እያደረገ የሚገኘው ጀግና የመከላከያ ሰራዊታችን፣ መላው የጸጥታ ኃይላችን ይህንን ጠላት ዓላማ ለማክሸፍ እያታገለ ይገኛል ብለዋል። ከሀገር ህልውና በላይ ምንም የለም ብሎ ስለሚያምን የጸጥታ ኃይል ከፍተኛ መስዋዕትነት እየከፈለ ይገኛል። በመንጋ ያሳለፈው ኃይል ወደ ውጊያው ወረዳ እየገባ ነው። ወደ ኋላ እንዳይመለስ ልዑኩ ዓላማው አሳልፎ ያስጨረሰው ትውልድ የት ገባ ለሚለው ህዝብ ጥያቄ መልስ መስጠት አይችልም። በመንገዱ ያለው ህዝብም አያሳልፈውም ሲሉ ተደምጠዋል። አሸባሪ ህወሓት ህዝቡን ከመግደል ከማዋረድና ከማንገላታት ባሻገር እጣፋታውን አንጥፎ የሚል ሽብርተኝነት ዓላማውን ይዞ እየተንቀሳቀሰ ይገኛል ሲሉም ተሰምተዋል። በወሎ በተለይም በደሴና አካባቢው አሁንም በቀጠለው ውጊያ ጠላት አለኝ የሚለውን ኃይል ከያለበት ጎትቶ እያሳለፈ ይገኛል። ኢትዮጵያን የማምረስ እኩይ ዓላማውን ለማሳካት በደሴ ከተማ ውስጥ ቀድሞ ባሰማራቸውና የእሱን ሀገር የማፍረስ ዓላማ የሚደግፉ ህወሓት ደጋፊ ባንዳዎች በመጠቀም የጸጥታ ኃይላችን ከፊትና ከኋላ ወግተዋል። በግንባር ከተደረገው ውጊያ ባልተናነሰ ከተማ ውስጥ ያሰማራቸው ህወሓት ደጋፊ ባንዳዎች የሽብር ቡድን ዓላማ ለማሳካት ከፍተኛ ጥረት አድርገዋል። ከህዝቡ ጋር አብረው ለዘመናት መኖራቸው ዋጋ አልሰጡትም። በዚህ ምክንያት ሁሉም ዜጋ ተደራጅቶ በያለበት አካባቢ በንቃት መጠበቅ ይኖርበታል ሲሉ ተደምጠዋል። የጸጥታ ኃይሉን ከጀርባ የሚወጉትን ህወሓት ደጋፊ ባንዳዎች ተከታትሎ ለህግ ማቅረቡን ተገቢ ነው። በወራሪ ኃይሉን ይዞታ ስር ያለ የምትገኘው የህብረተሰብ ክፍሎችም የሽብር ቡድን ለማስወገድ በሚደረገው ህልውና ትግል ተደራጅታችሁ የአካባቢያችሁን ከዚህ ሽብር ቡድን ነጻ በማውጣት የበኩላችሁን ድርሻ እንድትወጡ ጥሪ አቅርቦላቸዋል። የተሳሳተ መረጃን በማህበራዊ ገጾችም ሆነ በሌሎች ዘዴዎች እያሰራጨ የሚገኘውን የሽብር ቡድን ዓላማ መጠቀሚያ የሆኑ ተቋማትን፣ ግለሰቦችም ከዚህ ድርጊታቸው እንዲቆጠቡ መንግስት ለመጨረሻ ጊዜ ያሳስባል። በቀጣይም ህጋዊ እርምጃ ይወሰዳል ብለዋል። መከላከያ ራሱን አደራጅቶና አጠናክሮ አስፈላጊውን መስዋዕትነት እየከፈለ ይገኛል። ህዝቡም ራሱን የሰራዊት አካል አድርጎ አብሮ እንዲዋጋና መንጋውንም እንዲቀብር መንግስት ጥሪ አቅርበዋል። ዓለም አቀፍ ማህበረሰብ የህወሓት የሽብር ቡድን እየፈጸመ የሚገኘውን ወረራ በማውገዝ ወረራ ከተፈጸመባቸው አማራና አፋር ክልሎች ህዝቦች ጎን እንዲቆም መንግስት ጥሪ አቅርበዋል። ኢትዮጵያ መንግስት ሀገርን ከመበተን ለማዳን እያደረገ ያለውን ጥረት ዓለም አቀፍ ማህበረሰቡ መገንዘብ ይኖርበታል። ዛሬም ለሀገሩ መስዋዕትነት እየከፈለ ሀገር ለማዳን ተግባሩን በጥንቃቄ እየተወጣ ለሚገኘው የመከላከያ ኃይላችን ለመላው የጸጥታ መዋቅር ሁሉም ህብረተሰብ ድጋፍ ማድረግ አለበት። በሀገር ደረጃ ከተላለፈው የክተት ጥሪ ጠንካራ ምላሽን እየሰጠ የሚገኘው ህብረተሰቡም በሰው ኃይልም በደጅነትም ያሳየውን ድጋፍ አጠናክሮ ሊቀጥል ይገባል። ያለ መስዋዕትነትም የሚገኝ ነጻነት የለም ሲል የመንግስት ኮሚኒኬሽን አገልግሎት ባለስልጣን ተናግረዋል። በሌላ በኩል መቀሌ አቅራቢያ የሚገኘው አጉላ የህወሓት ታጣቂ ማሰልጠኛ ተቋም በአየር ኃይል ተመታ። መቀሌ አቅራቢያ የሚገኘው አጉላ የህወሓት ታጣቂ ማሰልጠኛ ተቋም በአየር ኃይል መመታቱን የመንግስት ኮሚኒኬሽን አገልግሎት አስታወቀ። ተቋሙ በርካታ የቡድን አባላት ታጣቂዎች ተመልሰው የሚሰለጥኑበት መሆኑን ተገልጿል። መቀሌ፣ አዲግራት፣ አክሱም፣ ራያና በወልዲያ ዩኒቨርሲቲ ስታስተምር የነበረችው መምህራን ሙሉ በሙሉ ወደ ሌሎች ዩኒቨርሲቲዎች ጊዜያዊ ምደባ ለመመደብ እንዲቻል ከሚከተለው ሊንክ ከጀምሮ እንደዚህ ተብለዋል። ደሴን ለመውረር አሰፍስፎ የነበረ አሸባሪ ህወሓት ወራሪ ኃይል አይቅጡ ቅጣት ተቀጥቷል። በጢጣ በኩል ሰብሮ በመግባት ደሴ ከተማን ለመቆጣጠር የሞከረው አሸባሪ ህወሓት ወራሪ ኃይል አይቅጡ ቅጣት ተቀጥቷል። የመጣውንም ኃይል ደሴ ከተማ ከመግባቱ በፊት ሙሉ በሙሉ ባለበት ማስቀረት መቻሉን በወሎ ግንባር ወራሪውን ኃይል እያጸዳ የሚገኝ መከላከያና ደህንነት ምንጮች ገልጸዋል። የደሴ ከተማ እና አካባቢው ተቆጣጥሮናል በማለት ጮሆ የሚያስጮህ የወራሪ ወሬ አራጋቢዎቹም በስፍራ እየተፋለሙ የሚገኙትን የኢትዮጵያ የቁርጥ ቀን ልጆች ወኔ እና ጀግንነት ካለመረዳት የመነጨ እንደሆኑ አስታውቀዋል።
በግንባር የተሰለፈ የሰራዊት አመራር እና አባላትም የመራሪውን ኃይል ለአንዳንድና ለመጨረሻ ለማጥፋትም አኩሪ ተጋድሎ እየፈጸሙ እንደሚገኙ አመላክተዋል። በኩታበር በኩል አሰፍስፎ ደሴን ለመውረር የመጣው ወራሪ ኃይልም ምንም ማድረግ እንዳይችል ደርጎም መደቆሱን ገልጸዋል። በወሎ ዩኒቨርሲቲ ፎቶ ለመነሳት ገብተው የነበሩ የጥፋት ቡድን ፎቶ ናፋቂዎችም ባሉበት አፋጣኝ እርምጃ በመወሰዱ እስከ ወዲያኛው መሸኘታቸው ምንጮች ለኢዜአ አረጋግጠዋል። ደሴና አካባቢው ለመውረር የአቅጣጫው ተሰብስቦ አሰፍስፎ የነበረውን ኃይልም አይቅጡ ቅጣት በመቅጣት በደሴን ከተማ ወገን እጅ እንዳለች በማስቀጠል መቻሉን ገልጸዋል። የደሴ ከተማና አካባቢው የሽብር ቡድን የአፈሳ ወሬ ባለመስማት አካባቢውን ጸንቶ እንዲጠብቅና ለግንባሩ ሰራዊት ሲያደርግት የነበረውን ደጅነት እንዲቀጥል ጠይቀዋል። ደሴን ለመውረር አሰፍስፎ የነበረው አሸባሪ ህወሓት ወራሪ ኃይል አይቅጡ ቅጣት ተቀጥተዋል። በወሎ ዩኒቨርሲቲ ፎቶ ለመነሳት ገብቶ የነበረ የጥፋት ቡድን ፎቶ ናፋቂን ባለበት አፋጣኝ እርምጃ እንደተወሰደበት ተዘግበዋል። በወሎ ዩኒቨርሲቲ ፎቶ ለመነሳት ገብቶ የነበሩ የጥፋት ቡድን ፎቶ ናፋቂዎች ባሉበት አፋጣኝ እርምጃ በመውሰድ እስከ ወዲያኛው መሸኘታቸው ምንጮች አረጋግጠውልናል። በደብረ ብርሃን ከተማ ባጃጅና ሌሎች ተሽከርካሪዎች እንቅስቃሴ ላልተወሰነ ጊዜ መቋረጡ ተገለጸ። በከተማ አስተዳደሩ የተሽከርካሪ እንቅስቃሴ ለጊዜው እንዲቋረጥ የተደረገበት ምክንያት በከተማው ያለውን የሰዎች እንቅስቃሴ መቆጣጠር እንዲችል መሆኑ ተጠቁመዋል። የከተማ ወጣቶችና ሌላው ህብረተሰብ ክፍሎች ከጸጥታ አካላት ጋር በመተባበር በየአካባቢው ሰርገው ገቦችን በመከታተልና የአካባቢዎቹን ሰላም በማስጠበቅ ሀገራዊ ኃላፊነታቸውን እንድትወጡ ከተማ አስተዳደሩን ጥሪውን አስተላልፈዋል። ሸዋሮቢት ይህ መረጃ ይፋ ከሆነበት ሰዓት ጀምሮ ምንም አይነት የባጃጅና የጋሪ ተሽከርካሪ በከተማ አስተዳደሩ መንቀሳቀስ የማይችል መሆኑን የሸዋሮቢት ከተማ አስተዳደር አስታወቀ። እንደ አስተዳደሩ ገለጻ ከሆነ ለከተማው ሰላምና ደህንነት ሲባል እንዲሁም ያለውን እንቅስቃሴ ለመቆጣጠር ያስችል ዘንድ በተለይም የባጃጅና የጋሪ አሽከርካሪዎች ምንም አይነት እንቅስቃሴ እንዳያደርጉ መልእክቱንም እያስተላለፈ፣ ነገር ግን ይህን ውሳኔ ጥሶ የሚገኝ አሽከርካሪ ላይ ህጋዊ እርምጃ እንደሚወሰድ አስተዳደሩ አሳውቀዋል። ደሴ ከተማ በሚመለከት መራራት የጡት ነካሽ ሀቅ ተሰምተዋል። ወደ ደሴ ከተማ ተሽሎክልኮ የገቡ የትግሬ ወራሪዎች ብዛታቸው በጣት ቢቆጠር ነው። ሌላው ሊገቡ ሲሉ የነበሩ ረግፈዋል። ይሁን እንጂ ደሴ ከተማ ውስጥ ጦርነት የከፈተ ኃይል አለ። ይህ ኃይል ደሴ ተወልዶ ያደገ ወይም ለስራ የመጣ ነው። ደሴ ተወልዶ ያደገ የትግሬ ደሴ ከተማ ህዝብ ላይ ጥይት ተኩሷል። መከላከያ ሰራዊታችን ላይ ጦርነት ከፍቷል። አመራራችን ላይም እነ የሱፍና ጋሻውን ጨምሮ ጦርነት ከፍቷል። ጥይት ተተኩሷል፣ አስተኩሷል። ባይሳካለትም ቅሉ ደሴ ከተማ ውስጥ ብቻ የተመዘገበ መሳሪያ ያለው ትግሬ ቁጥር በሺ የሚቆጠር ነው። 6000 ገደማ። ያልተመዘገበው ምን ያህል ሊሆን እንደሚችል መገመት ቀላል ነው። ደሴ ከተማ ከ40 ሺህ የማያንስ የትግሬ ተወላጅ አለ። ደሴን የወጋው የደሴ ትግሬ ነው። ኮምቦልቻ ትግሬም ኮምቦልቻ ሊወጋ አሰፍስፈዋል። ስለሆነም ይህ ኃይል በፍጥነት ትጥቁን እንዲያስረክብ መደረግ አለበት። በአድራሻቸው እየተጣሩም እየታደኑም ማስረከብ አለባቸው። በየትኛውም አማራ ክልል ከተሞችን ቢሆን ትጥቅ ያለውን የትግሬ ተወላጅ በፍጥነት መሳሪያውን መረከብ ያስፈልጋል።